የነብያት ታሪክ በሚለው ዛሬ በአዲስ ቪዲዮ ብቅ ብያለሁ። እናንተም ሰብ ላይክ ሸር። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ሰብ ላይክ ሸር በማድረግ አበረታቱኝ ውዶቼ። እንደዚሁም ነባሮች ስለምታበረታቱኝ በጣም አድርጌ አመሰግናለሁኝ። የነቢዩላህ ሉጥ አለይሂ ሰላም ታሪክ ዛሬ መጨረሻ ክፍል ይዤላችሁ ክፍል 3ን ብቅ ብያለሁኝ። ቪዲዮውን ከወደዳችሁት ላይክ ሸር ሰብ በማድረግ አበረታቱኝ። የሉጥ አለይሂ ሰላም ሚስት በፍጥነት ወደ ሰዶሚያን በመሄድ በሉጥ አለይሂ ሰላም ቤት ከሰዶም ያልሆኑ ህዝቦች እንዳሉ ነገረቻቸው። ብልሹ ሰዎችም ይህንን ሲሰሙ ተደስተው እየተሯሯጡ መጡ። ከዚያም በአንድ ላይ ተሰብስበው ወደ ሉጥ አለይሂ ሰላም ቤት አመሩ። ሉጥ አለይሂ ሰላምም ማን እንደነገራቸው ሲያስቡ ሚስታቸው ቤት ውስጥ አለመኖሯን አወቁ። ሐዘናቸው በጣም ጠና። ከየአቅጣጫው የተሰበሰቡት ሰዶማውያን የሉጥ አለይሂ ሰላምን ቤት ከገቡ ቀጥሎ በሩን መቆርቆር ጀመሩ። ሉጥ አለይሂ ሰላምም ምን እንደፈለጉ ጠየቋቸው። በፊታቸው ላይ መጥፎ ነገር ይነበብ ነበረ። ሉጥ አለይሂ ሰላምን ተንኮላቸውን ለመመለስ ቢሞክሩም አልቻሉም። ከዚያም ህዝቦቼ ሆይ እኚህ ሴት ልጆቼ ናቸው። እነሱ ለእናንተ ይልቅ በጣም የጸዱ ናቸው። አግቧቸው። አላህንም ፍሩ። በእንግዶቼ አታሳፍሩኝ። ከናንተ ውስጥ ቅን ሰው የለምን? ሱረቱል ሁድ 78 ላይ በማለትም ነገሯቸው። ሉጥ አለይሂ ሰላም ሰዎቹ ሐራምን ትተው ወደ ሐላል እንዲዞሩ መንገድ ቢያሳዩአቸውም አሻፈረኝ በማለት መጥፎ የመስራት ፍላጎታቸውን ለማሳካት መሞከራቸውን ቀጠሉ። በዚህን ጊዜ ሉጥ አለይሂ ሰላም በራቸውን ዘጉ። ሰዎቹም በሩን በኃይል ነቀነቁት። ሉጥ አለይሂ ሰላምም በሁኔታው ተስፋ ቆረጡ። በእናንተ ላይ ለኔ ኃይል በኖረኝ ወይም ወደ ብርቱ ወገን ብጠጋ ኖሮ የምሰራውን በሰራሁ ነበረ። ሱረቱል ሁድ 80 ላይ አላቸው። ሉጥ አለይሂ ሰላምም የተንኮላቸውን ክፋት ለመከላከል በቂ ኃይል በነበረኝ ብለውም ተመኙ። በዚህን ጊዜ መልአኩ ጅብሪል አለይሂ ሰላም ቆመና ይህንን የሉጥን ሁኔታና እንግልት የተመለከተው በወጣቶች የተመሰሉት መላእክት ሉጥን ጠሩና ሁሉንም ነገር ግልጽ አደረጉለት። መላእክት መሆናቸውንም አክለው ነገሩት። በሰው ተመስለው ከመጡት መላእክት ውስጥ አንደኛው ጅብሪል አለይሂ ሰላም ነበር። ሁለተኛው ሚካኤል ነበር። ሶስተኛው ኢስራፌል ነበር። አራተኛው መለከል ሞት ነበረ። በመጨረሻም ይችን ከተማ ሊያጠፏት እንደሆነና ሉጥ አለይሂ ሰላም ቤተሰቡንና ተከታዩን ሁሉ ሰብስቦ ሱብሂ ሰዓት ከከተማይቱ ለቆ እንዲወጣ አዘዙት። በዚህን ሁኔታ ሉጥ አለይሂ ሰላም እንግዶቹን እያወራ ሳለ ህዝቡ በሩን ሊገነጥሉት ተቃረቡ። ያን ጊዜ ጅብሪል አለይሂ ሰላም አላህ ሱብሓነሁ ወተዓላን አስፈቀደና አንድ ጊዜ በሩን ከፍቶ በመውጣት በክንፉ ፊታቸውን ክፉኛ መታቸው። አይኖቻቸውም እዛው መፍሰስ ጀመሩ። ጠዋት ሲነጋ ሉጥ አለይሂ ሰላምን እንደሚገድሉት እየዛቱ ሁሉም ከበሩ እየተተራመሱ ሄዱ። ከዚያም ሉጥ አለይሂ ሰላም መቼ ነው እነዚህን ህዝቦች የምታጠፏቸው አሏቸው። እነሱም ሱብሂ ላይ ነው አሉት። ሉጥም አለይሂ ሰላም አሁኑ ብታጠፏቸው ሲላቸው መላእክቱም እንዴ ሱብሂ ቅርብ አይደለም ወይ አሉት። በነጋታው ሉጥ አለይሂ ሰላም ተከታዮቹን እና ቤተሰቦቹንና
አመፀኛ ሚስቱን ይዞ ከመቅሰፍቱ ሽሽት ከከተማይቱ መውጣት ጀመረ። ሲወጣም ተከታዮቹን ከከተማይቱ የሚወርደውን መቅሰፍት ማንም ዞር ማለት እንደሌለበት አስጠንቅቆ ተናገረ። ሁሉም አሁን ጉዞ ጀመሩ። መላእክቱም እዛው ከተማ ውስጥ ናቸው። ሉጥና ተከታዮቹም ከከተማይቱ ልክ ለቀው እንደወጡ ከወደ ከተማይቱ በኩል ከፍተኛ ድምፅ ሰሙ። ማንም ወደ ከተማዋ እንዳይዞር ማስጠንቀቂያ ስለተሰጠ ማንም አልዞረም ነበረ። የሉጥ አለይሂ ሰላም ሚስት ግን ወደ ኋላ በመዞር ወይኔ ወገኔ በማለት ጮኸች። ትልቅ ድንጋይ ፍንጣሬ መጣና ራሷን ሁለት ከፈላትና የመቅሰፍቱ ሰለባ ሆነች። አላህ ሱብሓነሁ ወተዓላ ይህንን ዘግናኝ ክስተት ሲተርክ እንዲህ ይላል። ትዕዛዛችንን በመጣ ጊዜ ከተማይቷን ላይዋን ከታች አድርገን ገለባበጥናት። ተከታታይም የሆነ የሸክላ ድንጋይ በእርሷ ላይ አዘነብንባት። ሱረቱል ሁድ። እንዴት አድርጎ እንደገለባበጣቸው ታውቃላችሁ? መጀመሪያ ጅብሪል አለይሂ ሰላም ክንፉን በከተማይቷ መሬት ውስጥ ዘቅዝቆ አስገባው። ከዚያም ከተማይቱን ከነ ህንፃዎቿ ነቅሎ ወደ ሰማይ ከፍ ካደረገ በኋላ ገለበጣትና መልሶ ወደ ምድር ተከላት። ሉጥ አለይሂ ሰላም ከነ ተከታዮቹ ብዙ ርቀት ከተጓዘ በኋላ ሰዓር የተባለ አካባቢ በመስፈር ይህ ነው ተብሎ በታሪክ መዝገባት እድሜው ባይሰፍርም እዛው ሰዓር ላይ ህይወቱ አለፈ። የሉጥ አለይሂ ሰላም ህዝቦች በጣም ቆሻሾች፣ በጣም ነብያቸውን ያስቸገሩ፣ ከሰው ልጅ አልፎ መላእክትን ሊደፍሩ የመጡ ቆሻሾች ነበሩ። የነብያት ታሪክ የሚረዳን ብዙ የሚከሰተውን ነገር እኛ ልባችን ላይ እንድንቀስምና እኛም ካለን ወንጀል እንድንርቅ ያደርገናል። እነሱ የነካቸው ቅጣት እንዳይደርስብን ይረዳናል። በዚህ ዘመን ከገጠመን ከባድ ፈተናዎች ውስጥ አንዱ የልብ ድርቀት ነው። የልብ ድርቀት ከልብ ድካም የከፋ በሽታ ነው። በዚህ በሽታ በጽኑ ከመጠቃታችን የተነሳ ኢባዳችን ጣዕም አጥቷል። ሶላታችን ሁሹዕ የለውም፣ በድን እንቅስቃሴ ሆኗል። ዚክራችን ወዝ የለውም። ልባችን ከመድረቁ የተነሳ በወንጀል የማንደነግጥ ዳንታ ቢሶች ሆነናል። ለዚህ ሁኔታ ብዙ ምክንያቶች አሉት። በማህበራዊ ሚዲያ የምንከታተላቸው ነገሮች ለዚህ ልባችን ጉዳት የራሳቸው ድርሻ አላቸው። ማንነታችንን በመግራት ላይ አስተዋጽኦ ካላቸው ትምህርቶች ይልቅ አስቂ ነገሮችን ማሳደድ ላይ ተጠምደናል። ለዱንያም ይሁን ለዲን ከሚጠቅሙን ቁም ነገር ትምህርቶች ይልቅ ሰዎች ለማሳቅ የተዘጋጁ ቪዲዮዎችን፣ ጽሁፎችን የበለጠ ገቢ እንዳላቸው ማንም የሚታይ ነው። እነዚህን ነገሮች መልእክት ሲበዛ ደግሞ ልባችን ደነዘዘ። ከተቅዋ ያለን ርቀት እየጨመረ ሄዷል። ይህ አላህ ሱብሓነሁ ወተዓላ የጠበቀው ሲቀር ሁላችንም የተለከፍንበት በሽታ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሳቅ አታብዙ፣ የሳቅ ብዛት ልብ ያደርቃል ብለዋል። አልባኒ ሰሂህ ብለውታል። ለዛሬ የነበረ ቆይታ ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ እያደረጋችሁ በድጋሚ በያላችሁበት አላህ ይጠብቃችሁ። አገራችንን ሰላም አላህ ያድርግልን። ባነበብነው የምንጠቀም አላህ ያድርገን። ውዶቼ ሰላም ሁኑልኝ። ቪዲዮውን ከወደዳችሁት ላይክ፣ ሸር በማድረግ አበረታቱኝ።